ትሬን ያደርጋሉ ማለት ነው በብቃት እንደ ተማረ ሲያውቁ ነው ብቻውን ራሱን ችሎ መስራት የሚችለው ማለት ነውና እንደዛ አይነት አላቸውና ልጁ በዛው የነበር ሲያስቀጥል የነበር ማለት ነው በ1925 ኮኮ ሻኔል የራሷን ዲዛይን ታመጣና እንደዛ አይነት ቦርሳ ይሄ በኮኮ ሻኔል ምርጫ የተሰራ ነው ማለት ነው ኤልቪ አልማ ይሄ ፒኤም ሳይዝ አላቸው የተለያየ አሮ ነው በዛ ሰዓት ምን እንደተሰራ አላቀም ይሄ ፒኤም ነው ማለት ነው አልማ ይባላል አልማ ከመንስ ነው በሷ ዲዛይን እንዲሰራላት ተጠይቃለች ማለት ኮኮ ሻኔል እና በሷ ምክንያት ዲዛይኑ እንዲሰራላት እንደዛ ዲዛይን ፈልጋ በዛ ሰዓት እንግዲህ ይሄ የተሰራ ዲዛይን ነው ማለት ነው ከዛ ጊዜ ጀምሮ የሚሰራ ቦርሳ ነው ማለት ነው ኮኮ ሻኔል I don't know ኤፒ ሌዘር እንግዲህ ካንቫስ ነው ኤፒ ሌዘር መቼ እንደመጣ አላወኩም ወይ እዚህ ጋር ጽፍላችኋለሁ እኔ በጣም ስለምወደው ዲዛይኑ ከዚህ በፊት ነግሬያችኋለሁ እንግዲህ ይሄን ቦርሳ ማቀው ከነከለው ኢትዮጵያ ውስጥ ነው ልጅ እያለሁ ታላቅ ያየው እያለሁ ማለት ነውና አንዷ ብቻ እንደዚህ ይዛው ስትሄድ በጣም ነው ልቤን ይወሰደው ይሄ ቦርሳ ከነከለሩ በዛ ሰዓት እኔ ምንም አይነት ብራንድ አላቀሙት በጣም ትንሽ ልጅ ሆኜ ነው ማውራችሁ probably 8-9 አመት ምናምን ከዛ መበልጥ መስለኝም ማለት ነው ግን ሳይው በጣም ወድጀው ነበር ማለት ነውና ብዙ ጊዜ አላቀም ነበር ይሄንና ከዚህ ከመጣው በኋላ ከትንሽ ጊዜ በኋላ ነው ማወቅ የጀመርኩት ግን የሚገርማችሁ ነገር አውቄው አፎርድ ማድረግ ሲጀምር የመጀመሪያ በቃ ሁሉ ጊዜ ያስበው ነበር ይሄንን አሁን ይሄ ከለር አይሸጥም ማለት ነው የለም አላቸው ፒኤም ሳይዝ ኤፒ ሌዘር I think አላቸው አሁን አምጥቷል የሆነ ሰዓት ላይ ቆሞ ነበር አምጥቷል ትንሽም አለኝ እንግዲህ እንደዚህ አይነት ቦርሳዎች ብዙ ነው ያሉኝ ኤፒ ሌዘር ደግሞ በጣም ነው ደስ የሚል ሌዘር ነው በቀላሉ የምታጽያያችሁት እንደገና ደግሞ የሚጮህ አይደለም ልክ እንደዛ እንደ ካንቫስ ማለት ካንቫስ ብዙ ሰው ስለሚያቀው እዚች ጋር ብቻ ሌቪቶ የሚላለው ሌላ ምንም ነገር የለውም ይሄ የበፊቱ ቫንቴጅ ስለሆነ እግር የለውም አዲሶቹ እግር አላቸው ማለት ነውና ያ እና ከዛ ጊዜ በኋላ እና እንደነገርኳችሁ ፎርሳ አላቀም በዛ ሰዓት ምን እንደሆነ ማለት ነው ግን ሳቀው ይሄ እንደሆነ ሳቅ ማለት ነው ተመሳሳይ ከለር አጋጣሚ ሳገኝ እንግዲህ ገዛውት ማለት ነውና በጣም የምወደው ማለት ነው የዛኔ ግን ያሰራቸው ኮኮ ሻኔል ነው እንደዛ አይነት ቦርሳ አይ ቲንክ በኤፒ ሌዘር 3 አለኝ አንደኛዋ ትንሽ ነች ሁለቱ ትልቅ ነው በዚህና በጥቁሩ አለኝ በካንቫስ አንድ አለኝ ማለት ነው ያ ሞኖግራሙ ማለት ነው እና ግን ይሄ ግን ሌዘር ነው ማለት ነውና ኮኮ ሻኔል በ19 በጣም ታዋቂ ከዛ ደግሞ ስፒዲ መጣ እንግዲህ ያንን ተከትሎ ስፒዲ መጣ ስፒዲን በዚህ ዲዛይን መስራት ጀመሩ ግን መንገር የፈለኩት ብዙ ጊዜ ፋስት ፋሽን ሲሆን ወዲያው ነው የሚሄዱት አንደኛ ኮፒ ነው የሚያረጉት ሌሎችን ወዲያው ነው የሚሄዱት ግን እንደዚህ አይነት ሌክዠሪ ሲሆን ግን አሁን ስንት አመቱ ማለት ነው የመጣው ፋሽኑ ማለት ስቲል እስካሁን ድረስ እንደ አዲስ እየሰሩ ስቲል እስካሁን ድረስ ካስተመር እንትን ይሏል ማለት ነው ይገዛው ስቲል እስካሁን ድረስ አሁን ይሄ ፕሪላቭ ነው የገዛውት ማለት ነውና አዲስ ነው በስሜ ነው ያሰራውት እንግዲህ ከዚህ በፊት ሰርቼላችሁ ስለማቅ ይሄንን ኤክስፕሌን አላረገም ግን ምን ያህል ማለት ፕሪላቭ ነው እና ሰዎች ተጠቅመውበት ወይንም ደግሞ ሳይጠቀሙበት ተቀምጦ ቢሆን ከረጅም አመታት በኋላ ሽጣውት እንግዲህ እኔ ጋር አለ ማለት ነው ደግሞ በደንብ ተጠቅሜበታለሁ አይ ቲንክ ከገዛውት ከ8 አመት በላይ ይሆናልና እስካሁን ድረስ አለ ከዚህ በኋላ ይኖራል ልጄም ልትወስደው ትችላለች እንግዲህ ወይ ልጄ ትወስደዋለች ያ okay give me 1 second I'm coming ይቅርታልኝ እና ወንዶች ብዙ ጊዜ እንደዚህ አዲስ ነገሮች እንዳይሰሩ የሚያደርጉት ማለት ነው ብዙ ጊዜ አዲስ ፈጠራዎች የጠፉ ብዙ ጊዜ ኮፒ ስለምናረግ ነው ግን አሁን ኮፒ ብናረግም እንደዚህ አይነት ነገሮቹ ያ እንትን ሊያረገናል ሌላው ደግሞ እንግዲህ ሉዊቪቶን ራሱኛ ጋር ነው የሚሰራ ብሎ ነበር ቻይናዎች ግን አይደለም ቢሰራ እንሮ እንግዲህ እንዴት አድርገው ምን አይነት ኮድ እንደሚያስቀምጡት እንግዲህ ያውቁ ነበር ማለት ነው ኢንሳይድ ነው አታውቁትም ማለት ነው እዚህ ጋር በቪዲዮ አስቀባላችኋለሁ ምንም የሚታይ ነገር የለም ቺፕስ ነገር ነው እና ያንንም ያደርጉ ነበር ማለትና በጣም ውሸት ነው እውነት ለመናገር ማለት ነውና ግን እንደዚህ ቢልድ የተደረገረች ማመታትን ያሳለፈ ማለት ነውና ኳሊቲ ብቻ ሳይሆን ታሪክ እንደገና ደግሞ መስራቾች ናቸው እውነት ለመናገር ማለት ነውና በዚህ አይነት ነገሮች ማለት ነው ለብዙ ነገር ያወጣሉ አርቲስቶች ያወጣሉ አርት ይሄንን ዲዛይን ለሚያረጉላቸው ሰዎችና ብዙ ነገር ማለት ነው በጣም ትልቅ ቢዝነስ ነው ማለት ነው ደግሞ እውነት ለመናገር ቢዝነስ እንደሚሞክርም ሰው የሰውን የሥራ ውጤት ከወደዳችሁት ራሱን ብትገዙት
መልካም ነው ብዬ አስባለሁ። ውዶች ፕሪላ የምትገዙ ከሆነ እርግጠኛ መሆን አለባችሁ የምትገዙበት ቦታ። ከዛ በተረፈ እንግዲህ 2021 በኋላ ያለውን ኮድ ከሚያረጉበት ትተው ማለት ነው ሉዊ ቺፕስ አድርጓል ውስጡ ማለት ነው። ስለሆነ ይሄንን አፕ ታገኙታላችሁ። ፍሪ ነው፣ ማንኛውም ሰው ዳውንሎድ ማድረግ ይችላል። ሉዊ ናቸው እንግዲህ ይሄንን የፈጠሩት ማለት ነው። የነሱን እስካን ስታረጉ ስካነሩ ከሰራላችሁ ኦሪጂናል ነው ማለት ነው፣ ይመጣላችኋል። ስለሆነ እንደዛ እያደረጋችሁ ቤታችሁ መሞከር ትችላላችሁ ማለት ነው። ግን ሜክ ሹር ፕሪላ በቃ የምትገዙ ከሆነ ፕራይሱ ብዙም ዲፍረንስ ስለሌለ ኦልሬዲ ኤክስፔንሲቭ ነው በጣም ፖርሳው ማለት ነው። ምንም አይነት ነገር ስትገዙ ብዙ ብር ነው የምታወጡ። የተወሰነ ዲስካውንት የምታገኙት ስቲልም ብዙ ብር ስለምታወጡ እርግጠኛ ሳትሆኑ መግዛት የለባችሁም ብዬ አስባለሁኝ። እና ለዛ ነው ከዚህ በፊት አሳይቻችሁ አውቃለሁኝ። ከፈለጋችሁት ግን ለማንኛውም ዲስክሪፕሽን ላይ አስቀምጥላችኋለሁ። ዳውንሎድ ሁላችሁም ማድረግ ትችላላችሁ። በምትገዙ ሰዓት እስካን እያረጋችሁ ቼክ ማድረግ ትችላላችሁ ማለት ነው። አሁን ቺፕስ ነው ያለው ከኋላ ማንንም ሰው አያየውም። ስለሆነ ስካነሩ ራሱ ፈልጎ እንትን ያመጣዋል ማለት ነው፣ ሪዲ ያደርገዋል። ያንን እያደረግኩ ነው ያለሁት። እንግዲህ ቦርሳውን ከመክፈቴ በፊት ይሄንን ኢንፎርሜሽን ልስጣችሁ ብዬ ነው። ታንክ ዩ ለሁኝ ማለት ነውና እንግዲህ አንባክስ ልናደርግ ነው። በጣም ስለረዘመ ማስጠበቅ አልፈለኩም። ባክስ ላይ ማውጣት ምናምን አልፈለኩም። እንግዲህ ምን እንደሆነ ታውቁታላችሁ ብዬ አስባለሁ። ብዙ ጊዜ ስለማወራ በቃ ትልቁ ነገር እንግዲህ ኤልቪን ስታስቡት ትራንክ ኮሌክሽን ነው እንግዲህ የሚታሰበው ማለት ነው። ያሁኑ ስጦታ ረጅም አመት ስመኛት የነበረች ፒቲ ሚል ትራንክ ነች። እንግዲህ አያችሁት እንዴት እንደምታምር። ኦ ማይ ጋድ በጣም ብዙ ጊዜ ከዚህ በፊት እንደዚህ አይነት አምጥቻ አሳይቻችኋለሁ። በጣም ብዙ ፖርሳዎች የሚመስሉ ማለት ነው ገዝቻለሁኝ። ይሄንን ላለመግዛት ማለት አንደኛ ከዚህ በፊት ፌክ ማምጥቻ አሳይቻችኋለሁ የሆነ ቦታ ላይ አይቼ ማለት ነው። ማወቅ ፌክ እንደሆነ አውቄያለሁ በዋጋው ማለት ነው። ቀረብ አድርጌ ሳይሆን ብዙ ነገር በጣም ከኦሪጂናሉ ጋር አጋጣሚ ሆኖ ደግሞ በጣም አንዳንዶቹ በጣም ከኦሪጂናል ጋር የሚመሳሰሉ ናቸው። አንዳንዶቹ ደግሞ ጀስት ሁሉም ሰው ማለት ማን እንደሚሰራው አታውቁም ማለት ነውና ግን እኔ ያው መመለስ ስለሚቻል ማለት ነው። ከዚህ እንደውም አንድ እህቴ አስተያየት ሰጥታኝ ነበረ ማለት ይሄ ትክክል አይደለም ሰውም ማልፋት ነው ብላለች ማለት ነው። እኔ ግን ኦሪጂናል እቃ ሳትሸጡ ኦሪጂናል ነው ብሎ ካላችሁ የሰውን እቃ ማለት የሰውን ውጤት የምትሰርቁ እናንተ ናችሁ ሌቦች ብዬ ነው ማስበው ማለት ነውና ሌባን የሆነን ሰው አይ ዶንት ኖ ትሪት ማድረጉ መልካም ነው ብዬ አላስብም። ማላቅ ሰው ቢሆን ኖሮ በዛ ዋጋ ኦሪጂናል ነው ብሎ ፌክ ሽጦልኝ ነበር ማለት ነው። ለዛ ነው አምጥቼ ቪዲዮን አስቀምጥላችኋለሁ ማለት ነው። አይቼው ኤክስፒሪየንስ አድርጌ መልሼዋለሁ። እውነት ለመናገር እንደዚህ በአካል ከምታዩት ሉዊ ቪቶን ያለበት ቦታ ላይ ስታባይ አድርጋችሁ ይቱ። በጣም ነው የሚያምረው። ትንሽ ነች ግን በጣም ነው የምታምረው ማለት ነው። አይ ዶንት ኖ በአካል ስታዩት እንግዲህ ፒቲ ሚል ነች ሞኖግራም ማለት ነው። በተለያየ ከለር ይመጣል። እኔ ግን ሁልጊዜ ያው ማለት ራሱ ኦሪጂናሉ የሚመስል ነው። የመጀመሪያ ኦሪጂናል ምላችሁ ፌክ ምናምን ሳይሆን የመጀመሪያ የሰሩትን ነው። እንግዲህ በዚህ ኤፒሌተር በምናምን የሰሩትን አልፈለኩም ማለት ነውና መጀመሪያ የተሰራው እንግዲህ ይሄ ትራንክ እንደዚህ ነው በሞኖግራም ማለት ነው የተሰራ ማለት ነው። ብዙ አይነት ሌዘሮች ከዛ በኋላ መጥተዋል፣ ወደፊቱም ይመጣሉ። ይሄም ራሱ ስቶሩ ሁልጊዜ አለ ማለት ነውና ግን እችኛዋ የት ነው የገዛሁት መሰላችሁ? እና ሁልጊዜ እሄዳለሁ ያለው ምናምን ሱቁ ላይ $6,700 ፕላስ ታክስ ነው። በጣም ትንሽ ነች እውነት ለመናገር የኔ ድሪም ነች እንጂ ትንሽ ነች። በቃ አንድ ካርድ ሆልደር እና ስልካቸውን ነው ሊይዝ የሚችለው ማለት ነው። የሆነ ቻፕስቲክ ነገር በጣም ትንሽ ነች። ግን በጣም ስለምወዱ ለብዙ ጊዜ ከዚህ በፊት አሳይቻችሁ አውቃለሁ። ቪዲዮውን ማሳያችሁ እንግዲህ ያንድን የሚመስል ብዬ በጣም ለረጅም ማለት እንግዲህ ብዙ ጊዜ ሆኖታል ማለት ነው። ይሄንን ኢንስፓየር ያደርገኛል ብዬ ነው የገዛሁት ማለት ነው። እና አልዶ ነው እውነት ለመናገር አላረገውም። ድሮ አረገው ነበር፣ አሁን አድርጌው አላውቅም። ግን ስክራች አድርጓል ከፊት ለፊቱ። ግን በጣም ያምራል እንደዚህ ስታዩት ማለት ነው። እና ይሄንን መግዛት በጣም እኔ በዛ ሰዓት 5,400 ምናምን አካባቢ ያለን፣ አሁን ግን 6,700 ፕላስ ታክስ ነው የሚሸጠው ማለትና 6,700 መግዛት እችን ለምታክል እቃ በጣም ውድ ነው ብዬ ስለማስብ የነበረ ላሳያችሁ። ይሄ
ፕሪላብ ነው የገዛሁት ማለት ነው። ፕሪላብ ሲሆን ከ1000 ብር በላይ ከ2000 ብር በላይ ይቀንስላችኋል ማለት ነውና ግን እቺ ብራንድ ኒው ነች ማለት ነው። እኔ ዩዥሊ ፕሪላብ ስገዛ ካልሆነ በስተቀር አልገዛም። አሁን ይሄ እዚህ ጋር ይታያችኋል። እዚህ ጋር ፕላስቲኩ እንዳለ ነው አላነሱትም ራሱ ማለት ነውና ምንም አይነት ስክራች የለው ምንም እውነት ለመናገር ማለት አያችሁት በቃ እነዚህም ራሱ እንደ ብረት ነገር ነውና ጥቁር ቀለም እሱ ራሱ አንዳንዶቹ ስክራች ያደርጋሉ ምናምን ይሄ ግን በቃ ብራንድ ኒው ኮንዲሽን ነው እንዳለ ምንም ነገር የተነካ አይመስልም። እኔም ምንም ወር ማለት እንደለበሱት የማይታወቅ ነው ብሎ ስለሚል ነው የገዛሁት ማለት ነው። ግን በጣም ቀንሶልኛል። ፕሪላብ ነው የገዛሁት። ይሄንን ይመስላል። አያችሁ ፕላስተሩ እንዳለ ነው የምታዩት እዚህ ጋር ሌላ ከለር የሚመስለው ይሄ ፕላስተሩ ነው። አላነሱትም ራሱ ፕላስተሩ ማለት ነውና እንዲህ አርጋችሁ አያችሁ ገብቷል። የከፈትኩት አይመስለኝም ለካ እንደዚህ ሳረገው ይነሳል። ከዛ እንደዚህ ዲዛይን ያለው ሌቪቶን ፓሪስ ይላል ማለት ነው። እዚህ ጋር ዲዛይን ነገር አለው ማለት ነው። የሆነ ስትነኩት የሚቆረቁር ነገር አለው ማለት ነው። እንዳለ የምታዩት ነገር የሆነ መስመሩ ትንሽ ወጣ ያለ ቆርቆር በሚል ነገር አለው ማለት ደስ የሚል ነው። በጣም ከባድ ነው። እዚህ ጋርና እዚህ ጋር ሌዘር አለው ብዙ አይይዝም። እዚች ጋር ደግሞ ልሙጥ ሌዘር ሆኖ ሌዘር ነው ውስጡ ኪስ አለው ማለት ነው። ኪሱ ፕሮባብሊ ካርድ ይዘላችኋል። አያችሁት ምን ያህል እንደሚይዝ አሳያችኋለሁ። ስትራይፕ አለው። ስትራይፑን አድርጌ ላውጣውና ስትራይፑን ላሳያችሁ። እንግዲህ ስትራይፑ አምስት ሆል አለው ማለት ነው። እዚህ ጋርና በአምስቱ ረዘም ያላችሁ ከሆናችሁ ወፈር ያላችሁ ከሆናችሁ ማሳጠር ማስረዘም ትችላላችሁ ማለት ነው። እዚህ ጋር ሌቪቶን ይላል ጽሁፎቹ አሉ ግን መብራት ላይ ብዙም ስለማይታይ ነው ብዙም ዲቴል ማላሳያችሁ እንጂ እዛ ላይ ጽሁፍ አለ። ከፈለጋችሁ አንድ ቀን በቀን እንግዲህ ኦሪጂናል እና ፌኮቹ ከዚህ በፊት ያሳይቻችሁ ነበር ምን እንደሚመስሉ። ያ ግን ዩዥሊ የሚጻፉትን ምናምን ነገር አሁን ሃይ ካፕ የሚያደርጉት በደንብ ይታወቃል ማለት የሚመሳሰል ነገር አለ ማለት ነው አንዳንዶቹ ጋር ማለት ነው። ግን እኔ ብዙን ሳየው ማለት ነው እንግዲህ ያየሁት እስካሁን ድረስ ኦሪጂናል እንዳልሆነ ይታወቅ። እንዴት አርጋችሁ ደግሞ ስታይል እንደምታረጉት ይሄ ደስ የሚለው በሶስት ክሮስ ባዲ ታረጉታላችሁ። ከዛ ደግሞ የሾልደር ባግ ታረጉታላችሁ። ማታ ደግሞ ከፈለጋችሁ እንደዚህ እንደ ክላች አድርጋችሁ ይዛችሁ መውጣት ትችላላችሁ ማለት ነው። በጣም ነው የሚያምረው እውነት ለመናገር ማለት ነውና በጣም ነው ደስ ያለኝ። ግን አዲስ ለምትገዙ ብዙ ለሌላቸው ሰዎች አይ ቲንክ በቂ ኮሌክሽን አለ ብዬ ስላሰብኩኝ ነው መጀመሪያ ያልገዛሁት። በጣም ትንሽ ስለሆነ ሁሉ ጊዜ ዴይ ቱ ዴይ የምታረጉት ማድረግ ይቻላል ግን ብዙ ቃይ ይዘላችሁ ማለት መጀመሪያ ቦርሳ ለሚገዛ ሰው ሪኮመንደድ አላረግም። ግን ብዙ ኮሌክሽን ያሉት ከኮሌክሽን ውስጥ እንዲኖረው የሚፈልግ ሰው ካለ ግን በጣም ነው የምታምረው። እኔ በጣም ባክስ ትራንክ ስለምወድ ነው እንደዚህ ጠንካራ የሆነ ማቴሪያል ያለው ነገር ደስ ይለኛል ማለት ነው። ሸፑን ቦርሳዎች በአብዛኛው ሸፑን የጠበቀው ናቸው። አሳያችኋለሁ። ቆይ ይሄንን ስትራይፑን አድርጌ ማለት ነው። ግን በስማም ቻርጅ ማድረግ ስለፈለኩኝ ወደዛ ስለወሰድኩት ነው። ትንሽ ዳርክ ስለሆነ እዚህ ጋር ተቆረውላል። እንደዚህ ቀይረው ይቅርታ እንግዲህ መጀመሪያ ስነስ እና ያንን ከመግዛቴ በፊት እሺ በጣም ስለምወድ ይሄን ኮሌክሽን እነዚህም ትራንክ ከሚሏቸው በጣም እንትን ነው ኮሌክሽኖች ውስጥ ፒቲ ሜል ሰፕላይ ነው የሚባሉት ማለት ነው። ታውቁታላችሁ። ይሄን ቦርሳ ይሄንን ገዛሁኝ። በጣም በቃ ዩኒክ የሆነ ነገር እወዳለሁኝ። ይሄንን ገዛው ብዙም ሳቲስፋክሽን አላገኘሁም እውነት ለመናገር ስቲል ያን ትራንክ ፈልገው ነበር። ከዛ ደግሞ ይሄንን ላስት ይር ነው የገዛሁት እንደምታውቁት። በጣም ደስ ይለኛል እንደዚህ ለየት ያሉ ዲዛይኖች ማለት ነውና አሁንም በቃ ሐሳቤ ስቲል እዛ ጋር ነው ያለው። እንደው የሚገርማችሁ ምንም አይነት ሞኖግራም ከዚህ በኋላ ኮሌክሽኖች ላይ አልጨምርም ብዬ ነበር አልገዛም ብዬ ነበር እውነት ለመናገር ማለት ነው። ግን
በጣም ውበቱ ማረከኝ ነው የምላችሁ ሁሉ ጊዜ በቃ የመጀመሪያ በአልዶ የትራንክ ባጌች ነበረች ማለት ነው በጣም ከመወደድ እየተነሳ ማለት አንድ ቀን እገዛዋለሁ ብዬ በዛ ሰዓት 5000 ምናምን ብር ነበር በዛ ሰዓት ትልቅ ብር ነበር ለኔ ማለት ነውና አንድ ቀን ይሄን ቦርሳ ይገዛል ግን እስከዛ ድረስ ኢንስፓየር የሚያደርገውን አልዶ ነው እንግዲህ በጣም በርካሽ ብር የገዛሁት 20 ምናምን ብር 39 እንደዛ ነው የገዛሁት ግን ተመሳሳይ ነገርን ሰጥታኛለች ማለት ነውና ሁሉ ጊዜ እኔ የምላችሁ ፌክ ከምትገዙ ዱፕ እንደዛ አይነት ነገር የተለያዩ ብራንዶች ስለሚሰሩ መግዛት መልካም ነው ብዬ አስባለሁ ደግሞ ስታይል እንዴት እንደማረገው ላሳያችሁ ሌላ ጊዜ ልብስ እየቀያየርኩ አሳያችኋለሁ ዛሬ ግን እንዲው በለበስኩት ልብስ አያቱት ውዶች እንግዲህ እስካሁን ከኔ ጋር ስለነበራችሁ ስለሰጣችሁኝ ጊዜ አመሰግናለሁ በሚቀጥለው ጊዜ እስክንገናኝ ድረስ ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንላለን ቸርን ሰንብት ባይ